ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንደምን አላችሁልኝ? ዛሬ ደግሞ አሪፍ ነገር ይዤላችሁ መጥቻለሁ። እንግዲህ ለጋራ አካባቢ ነኝ። ጥንታዊ ቦታዎችን የማሳያችሁ ይሆናል። አብራችሁኝ ቆዩ። ገርኳችሁ ያው ለጋር አደባባይ ውስጥ ነው ያለሁት። አሁን ፊት ለፊት የምናየው ጥንታዊ የአንበሳ ሐውልት አለ። እዚህ አካባቢ እንደምታውቁት ለመጀመሪያ ጊዜ አጼ ሚኒሊክ የባቡር ስራ ያስጀመሩበትና መነሻው ቦታ ነው። ከአዲስ አበባ ጅቡቲ መስመር የሚሄደው ማለት ነው። እስኪ ይህን ሐውልት ጠጋ ብዬ ማሳያችሁ ይሆናል። ወደ ሐውልቱ እየተጠጋው ነው ያለሁትኝ። እንግዲህ መቼ እንደተሰራና በስንት ዓመተ ምህረት እንደተሰራ ጠጋ ብዬ አስነብባችኋለሁ። በዳግማዊ አጼ ሚኒሊክ ዘመነ መንግስት ንጉሠ ነገስት ዘይት እንደነገርኳችሁ ይህ ሐውልት የሚገኘው ለገሃር ውስጥ ነው። ጥንታዊ የባቡር መነሻ የነበረበት ቦታ ነው። ያው አጼ ሚኒሊክ ባቡር እንዳስጀመሩ ታውቃለህ። በፊት ቢሮ ይሄ ነበረ። አሁን እየታደሰ ነው የሚገኘው። አሁን ደግሞ የሚገኘው ያው መስቀል አደባባይ ነው። መስቀል አደባባይ እንደምታውቁት እንግዲህ ትልልቅ ክብረ በዓላት የሚከበሩበት እንዲሁም ደግሞ የመስቀል ደመራ የሚከበርበት ቦታ ነው። በአዲስ መልክ ታድሷል። ያው ከስር ላይ እንግዲህ አሁን እዚህ ጋር ሳይክል ምናምን የሚነዳበት ቦታ ላይ ከስር ደግሞ የመኪና ማቆሚያ ተሰርቶበታል ማለት ነው። እንደምትወዱት አልጠራጠርም። ያው እንደነገርኳችሁ መስቀል አደባባይ የሚገኘው ያው ከኢትዮጵያ ስቴዲየም አጠገብ ነው። አሁን የማሳያችሁ አጠገብ ውስጥ ባዛር አለ። የሙዚቃ ኮንሰርት ምናምን ሲኖር አንዳንድ ነገሮች ሲኖሩ እዚህ ውስጥም ፕሮግራም ይዘጋጅበታል ማለት ነው። እንግዲህ ስቴዲየም ለማታውቁት ስቴዲየም ወይ መስቀል አደባባይ አንድ ላይ ነው። አጠገብ ለአጠገብ ስለሆነ ነው ስቴዲየም ያልኳችሁ እንጂ አሁን እያሳያችሁ ያለሁትኝ ያው መስቀል አደባባይ ነው። ባቡር ነው ላይ እንግዲህ የባቡር መንገዱን በዛው እንደሚያቋርጥ ግልጽ ነው። እንግዲህ መስቀል አደባባይ ይችን ትመስላለች። የቀረ ነገር አንዳንድ ነገር ማሳያችሁ ይሆናል። ቪዲዮውን ላይክ